የጡቶቼ ጫፎች ተሰነጣጥቀዋል፣ ከዛ በላይ ያመኛል፣ የማጠባበት መንገድ የተሳተ ነው ወይ? ይህ በተደጋጋሚ የሚደርስ ጥያቄ ነው። አብረን በዝርዝር እንቃኘው። የጡት ጫፍ ህመም ጡት የሚያጠቡ እናቶች ላይ በተደጋጋሚ ይከሰታል። የመጀመሪያሽ ከሆነ ደግሞ ህመሙ ሊያሳስብሽ ይችላል። ነገር ግን የተለመደ ስለሆነ ብዙ አትጨነቂ። ሌላው የጡት ጫፍ መሰነጣጠቅ ነው። ይህ የሚከሰተው ትክክለኛ የጡት ማጥባት ዘዴዎችን ሳትከተይ ስትቀሪ። ለትክክለኛ የጡት ማጥባት ዘዴ ቪዲዮ እንድንሰራላችሁ ከፈለጋችሁ የአስተያየት መስጫው ላይ አሳውቁ። ወደ አነሳነው ነጥብ እንመለስ። ህመምሽ እየበረታ ከመጣ፣ የመድማት ነገር ካስተዋልሽ፣ የኢንፌክሽን ምልክቶችን ካየሽና ለማጥባት ከተቸገርሽ ወደ ሐኪም ቤት በመሄድ ህክምና ማግኘት ይኖርብሻል። ጡት ማጥባት በህመም የታጀበ ሊሆን አይገባም። የጡት አሰጣጥ ዘዴሽን በማሻሻል ከላይ የጠቀስናቸውን ችግሮች ማስቀረት ትችላለሽ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካለው በውስጥ መስመር የጽሁፍ መልእክት ይላኩልን። ሁሌም ለጤናው